የኢትዮጵያን ህልውና ለመድፈር የወረሩንን ቱርኮችን፣ ግብጾችን፣ እንግሊዞችንና ጣሊያኖችን ለመቋቋም ግንባር ቀደሞች የሰሜን ኢትዮጵያ ጀግኖች እነ አሉላ በኳቲት በዶጋሌ የገበሬ ሰራዊት እየመሩ የግብጽና የጣሊያንን ወራሪ ሰራዊት ቅስም መስበራቸው ከቶ እንዴት ሊረሳ ይችላል? እኔ እንደማምነው የኢትዮጵያ ተፈጥሮ ድንበር ራሱ ባህሩ ነው ያለውስ ጀግናው አሉላ አይደለምን? የነሱ ጠንካራ ጎን ምንድነው? አሁን የሞተ ግንባሩን ሳያጥፍ ወደፊት ይሄደ የመፋለም ከፍተኛ ጽናት ያለው ኃይል ነው። ይሄንማ ምን ያስፈልጋል? ከነሱ መማር ያስፈልጋል። ሁሉ ጊዜ እየተደበቀ ይሄ ጥንካሬ ያላቸው ቁጥሩ ሁለተኛ ጥንካሬ ያላቸው ከፍተኛ ቁጥር ነው የሚያሰልፉት። የወደቀ ተከትሎ ይመጣል። ሌላ ምንድነው እንዳልኩ የወታደራዊ ጥበብ ወይም የውጊያ ጥበብ እንግዲህ ኤክስፒሪየንስ የሆኑት የውጊያ አመራሮች ጄኔራሎች አብዛኞቹ ሜካናይዝድ አዛዦች፣ አስተኳሾች፣ ተኳሾች የነበሩት የነሱ ናቸው። ለ30 ዓመት እዚህ ሰራዊት ውስጥ ያውቁታል ይሄን ሰራዊትም እንዴት እንደተደራጀ። ይሄ በመሆኑ ከመሬት አያያዝ ጀምረህ ከውጊያ ታክቲክ ጀምረህ ከተኩስ የድሽቃ የሚባል መሳሪያ ኦልሞስት በነፍስ ወከፍ ለአንድ ዩኒት 9 ሰው ነው መሰለኝ የመጨረሻው እንግዲህ አርሚ ዩኒት ለሱ እስከ 2 ይያዛልና ይሄ ነገር በሰራዊቱ በኩል እንደዚህ አይነት ዲስትሪቢዩሽን የለውም። ይሄ መሳሪያ እስከ 2 ኪሎ ሜትር ባለው ውስጥ ይገላል። እስከ 5-6 ኪሎ ሜትር ድረስ ደግሞ ይጓዛል ማለት ነው። ተወሰነ ደረጃ ይገላልም አደጋ ይፈጥራልም። እሱን እንደ ዝናብ የጠላታችን አለ በሚሉት አካባቢ ላይ በማዝረብ ራንደም የሆነ ድብደባ ማለት ነውና ቀና ብለህ መዋጋት እንዳችል በማድረግ ከዛ በኋላ የተወሰነ መሸሽ ሲጀመር ያንን ደግሞ እግር በእግር እየተከተሉና ከውጊያ ያዝ ኢቭን ለኤሪያል አሶልት ለዚህ ለምንድን ነው ለአየር ድብደባ እንዳይመቹ ሆነው ለከባድ መሳሪያ እንዳይመቹ ሆነው ትግሬ እኮ የሚደነቅ ነው። 4 ሚሊዮን እኮ ነው የሚያንቀጥቅ። ትግሬ ቀላል እንዳይመስላችሁ። ትግሬን መናቅ አያስፈልግም። ጀግና ህዝብ መሆኑን መመስከር አለባቸው። አማራ ስለጠላ ብቻ ጀግንነቱን መደበቅ የለባቸው። ጀግና ህዝብ ነው። 4 ሚሊዮን እኮ ይሞላል። ያፍረከርከዋል። ይሄን 7 ሚሊዮን አማራ እያስቀዘነ ነው። ወጣ እያሉ እኮ ነው። እንቅልፍ የላቸውም እኮ ራሱ። አሁን መንግስት መዋቅር ላይ ያሉ የገደሉ የጨፈጨፉ ፈርተዋል። ትግሬ አይታመንም። አንድ ቀን ይተኩሳል እያሉ ይፈራሉ። ሲቀዙ ነው የሚያሉ። ትግሬ ጀግና ነው ነገር እና ከትግሬ መማር አቃተው ማለት ይሄንን ነው መከተል ያለብን። ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው። ትግሬን ሲጀም ጠላት ሲመጣ የመከላከያ ምናምን የምትለው ቅራቅምቦ ሲመጣ ሂድ አይተው የለም አብረክ መከላከያ ቂጥቂጥ እየተከተልክ ሂድ አይተው የለም የገጠመን ፈተና። ትግሬ እንዴት አድርጎ ነው በጥይት እየቆላ በጥይት ስንት ጊዜ ነው የተሸነፈ ትግሬ? 2 3 የተሸነፈ፣ በአራተኛው እያሸነፈ፣ 5ኛ ላይ የተሸነፈ፣ በ6ኛው እያሸነፈ አሁን አብልቶ ያንን 300 ሺህ መከላከያ ሰራዊት ሙሉ ለሙሉ አልማረከም ትግሬ። እንዴት አንድ መከላከያ መጣ ትንበጫበጫለ። መከላከያ መጣ መከላከያን ማትንኩ ምናምን እዚህ እንትን አንዱ ሽማግሌ አንዱ ምናምን ኢዲየት እንዴ ትግሬ አትማርከው? እንደ ትግሬ አንገቱን ብለህ ጠመንጃውን አንቀህ አትደራደረው? ወዱ አይደለም። እባካችሁ ኑ እንደራደር ደቡብ አፍሪካ ድረስ እባካችሁ ብሎ እነ ደብረ ጽዮንን ስልክ ደውሎ ለምኑ አይደለም የተደራደራችሁ? እባካችሁ ብሎ ከእግራቸው ወድቆ አይደለም የተደራደረ? ለምን? ኃያል ስለሆኑ ትግራዋይ ኃያል ስለሆነ እኮ አርክን እያበላ አርህን አብልቶ እኮ ነው የማረከ። 300 ሺህ መከላከያ ሰራዊት አንድ ሳይቀር አንድ ኮኔረል፣ አንድ ጄኔራል፣ አንድ 10 አለቃ ሳይቀር ሙሉ ለሙሉ ከተራ ወታደር እስከ ጄኔራሎቹ ልቅምቅም አድርጎ ከጄኔራል አበባው በስተቀር አምልጦ የቀረ የለም። ከትግራይ ወጣት
ነፍሴን አውጪ ብሎ ሩጦ አምልጦ የቀረ አበባው ጄኔራል አበባው ታደሰ አገው ብቻ ነው። እነሱንም ለአገው ሕዝብ ክብር ብለው የሆነ አይሮን ነው ብቻ ትተውት አልያዙት። ብርሃኑ ጁላ ተማርኮ ስንት ታስሮ ማቅቆ አይደለም የወጣ ያኔ የጎጃሙ ማን አዳሙ ነው የሚባለው ማቅቆ አይደለም የወጣ ጄኔራሉ ስንቱን ጄኔራል አይደለም የማረኩት ስንቱን ኮሎኔል አይደለም ግርቦን እያነቀ የትግራይ ወጣት እየዘለለ ታንኩ ላይ እየወጣ አይደለም ታንክ ተኳሹን መርብ ተኳሹን ግርቦን እያዘ ታንኩን እየማረከ እያቃጠለ የትግራይ ወጣት ጀግና ነው ተፋሳ ይሁን እኮ ነው እያስጨነቀው ያለ ከውስጥ ከ2 ሚሊዮን ደግሞ 1.5 ሚሊዮን ነው ወጣው እንዴት ምን አይነት ተዋጊ ህዝብ ነው አንተ ምን አይነት ጀግና ህዝብ ይሆን እንዴ ምን አይነት ጀግና ህዝብ ነው ያዙት ልቀቁት የሉናው ትግል ዘት በቃ ነገዱ አንዳርጋቸው እነ ክርስቲያን ታደለ ያዙት ትግሬ መጣ ትግሬ ግን ምንድነው 10 ሚሊዮን ነው እንዴ ትግሬ እንዴት አይነሽ ባሪን የሚያክል ሽንታ ማህያ አይቻለቅ አማራን አዋረዱት ጎበዝ ትግሬዎች ስንት ናቸው ለምን ቁጥራቸው እኛ ስንት ነን የጎንደርን ህዝብ ቁጥር እኮ ያክሉ አደሬዎችን እኮ ያክሉ ጎበዝ ምን አይነት ሀያል ቢሆን ነው ይሄ እኔ ትግሬ የሚባል አንዳንዴ በጣም ይገርመኛል በጣም ነው የማደንቀው እንዴት አይነት ህዝብ ቢሆን ነው ህዋት መጣብን ነው በቃ መትረየስ ተሸክመው ይሄርን ነው ወደ ዘመቻ ነው አራ 6 ሚሊዮን ትላላችሁ ትግሬ ነው ውሸት ነው ፕሮፓጋንዳ ነው ትግሬ 6 ሚሊዮን ቢሆን እስካሁን አፍሪካን ተቆጣጥሯል ደግነቱ ትግሬ 6 ሚሊዮን አልሆነም 6 ሚሊዮን ቢሆን ኖሮ አፍሪካን ተቆጣጥሯል እኔ ጀግና ህዝቦች ሲል በቢቢሲ ሲናገር ሰምቼ ተቃውሜ ነበር እኔ ያን አንስቻለሁ ያሁኑን አማራ ስናየው የእንግዴ ልጅ ነው የባዕድ ምንሻ ነው እሺ 6.5 ሚሊዮን እያላችሁ ነው ይሁን እስኪ እንዴት ነው ለ7 ሚሊዮን አማራ 16 ኦሮሚያ ነው ያለው ተውት እየገደሉት 15 ሚሊዮን አለ አማራ ቢባል እንኳን በክልሉ እንዴት አይነት መርበድበር ያ ሁሉ ኦሮሞ መጣ ትግሬ ያ ሁሉ አደሬ መጣ ትግሬ ደግሞ የሚያዋጉት አማራ መከረኛው ምንሻማ ያልገባው ነው የባዕድን ካድሬ መሳሪያ ተሸካሚ እየወሰዱ ይቀቅለዋል ትግሬዎች ሲተባበሩ ልነግርህ አልችልም አንድ ላይ አብረው ሲሰለፉ ልነግርህ አልችልም ትግሬዎች ሲዋደዱ ልነግርህ አልችልም ልክ ትክክለኛ ናቸው እስራኤልን በዚህ በኢትዮጵያ ውስጥ እንፈጥራታለን በዚህ የራሳችን ሀገር መስርተን የሚሉት በጣም ትክክለኞች ናቸው ያደርጉታል ማለት አትፈልገውም ይሄን መስማት አትፈልግም እውነት ስለሆነ ግን ባይንህ ተመልከተው 8 ክልል ያን ሀገር መከላከያ ሰራዊት እንዳለ በሙሉ ጦሩ ተገልብጦ ኤርትራ ተጨምሮ ይሄን ሁሉ ጦርነት አሸንፈው መቀሌን ወስደዋል እመን በትክክለኛው የዛሬው መረጃ 2 አይነት እይታ አለ ተሸንፎ ነው የለቀቀው ወይንስ ፈልጎ ነው የለቀቀው ለሚለው ተሸንፎ መከላከያ ሰራዊቱ በሙሉ 100% ምንም የሚዋጋበት መሳሪያ ስላጣ ጥለውት ፈረጠጡ በቃ የላቸውም ኢትዮጵያ መከላከያ ሰራዊት ለውጊያ የሚታማ መከላከያ ሰራዊት አይደለም ጀግና መከላከያ ሰራዊት ነው ያገኘውን መደምሰስ ይችላል ግን የተሰጠውን መሳሪያ ጨርሶ የሚበላውን ጨርሶ በረሃብ ብዙ እንደሞተ አዲሱ እኔ ቃላቸውን ኤቭሪ አዘር ሚኒት የሚቀያይሩ ሰዎችን እየተከተልኩ ወዲያና ወዲህ ስተጣጠፍ መገኝ ሰው አይደለም እሺ የሚሰሙ ነገሮች አሉ ሪጀክት ተደርገው ተንቀው የሚተው ነገሮች አሉ እኔ ማወራው ዘ ሪያሊቲ ኦን ዘ ግራውንድ መሬት ላይ ያለው ተጨባጭ ሁኔታ ነው መሬት ላይ ያለው ተጨባጭ ሁኔታ ደግሞ ከፍተኛ በሆነ ዋጋ ከፍተኛ በሆነ መስዋዕትነት ህወሓት በጦርነት የማይሸነፍ ኃይል መሆኑን አረጋግጧል የፌደራል መንግስቱም ይሄንን እውነታ ተቀብሏል መርሳት የሌለብን 120 ሚሊዮን ነንኛ 5 ሚሊዮኖቹን ቦምብ ጠብጠብ ብናረግ ሻቢያን እኮ ጋብዘን አይደለም እንዴ ጦርነቱ በህወሓትና በፌደራል መንግስት ቢሆን አህያ ለአህያ ቢራገጥ ጥርስ አይሳበርም እላለሁ ነገር ግን የታሪካዊቷ ኢትዮጵያ እምብርት የሆነው ትግራይ ምድር ትሁቱና ፈሪሃ እግዚአብሔር ያለው የትግራይ ህዝብ ነው መከራውን እየበላ ያለው አሁንም በከፍተኛ መከራ ውስጥ ያለው ስለዚህ
ህወሓት ወደ ስልጣን ይመጣል አይመጣም የሚለው ጥያቄ ከቅዠት ነው። ተሸንፏል ህወሓት። ወደሽ ነው ቆማጢት ንጉስ ታመሰግኝ ይባላል። it's not ተወዶ አይደለም። they proved that they cannot be defeated። ዋጋ የፈለገውን ዋጋ ቢከፍል ፌደራል መንግስቱ እንደፎከረው ዱቄት ማረግም አልቻለም፣ ምንም ማረግም አልቻለም። ጭራሽ እኮ መሃል አገሩ አሁን በኢኮኖሚና በልዩ ልዩ ኬዎሶች ዳር እየሆነ አይደለም እንዴ? አገሩ እየተዝረከረከ አይደለም እንዴ? እንኳንስ ህወሓትን አባሮ ከራይት ኦፍ የማይደረግ ፎርስ ነው ህወሓት።